አንዳንድ ከተሞች ዝም ብሎ አይጎበኙም፣ ልብ ውስጥ ገብተው ይኖራሉ እንጂ። ዛሬ ደግሞ የጀርመን የጥበብና የታሪክ መፍለቂያ ወደሆነችው ውቧ የኡልም ከተማ ይዣችሁ እጓዛለሁ። ይህች ከተማ በሞደርን ቤቶቿ እናም ደግሞ ውበቱን እንደጠበቀ ያለ አሮጌ ህንፃዎቿ፣ ቤተክርስቲያኖቿ የታወቀች ከተማ ናት። የዓለማችን ረጅሙና ግርማ ሞገስ የተጎናጸፈውን የኡልም ሚኒስቴር ቤተክርስቲያን ተመለከትን። እይታው ሰማይ ላይ የተሳለ ያህል ውብ ነው። በዚህ ቤተክርስቲያን ዳርዳሮች እጅግ በጣም ብዙ ካፌዎች አሉ። እናም ያለምንም መጨናነቅ ቁጭ ብላችሁ ውበቱን ማድነቅ ትችላላችሁ። እንዲሁም በርዝመቱ በጀርመን ሁለተኛ በመሆኑ 500 ደረጃዎችን ወደ ላይ በእግራችሁ እየወጣችሁ ከላይ ከማማው ላይ ቆማችሁ የከተማዋን ውበት ከልጆቻችሁ ጋር ማድነቅ የምትችሉበት ውብ ሀገር ነው። እንግዲህ ጀርመን በቤተ ክርስቲያኖቿ የምትታማ ሀገር አይደለችም። በመቀጠልም በውሃ በዎቻና በጥንታዊ ውበቷ ወደ ተሸለመችው የፊሸር መንደር አመራን። ውሃው ጥርት ያለና ደስ የሚል በመሆኑ አሳዎቹ ሲሄዱ በአይናችሁ ማየት ትችላላችሁ። በአካባቢው የአሳ መጥበሻ፣ የቡና መጠጫ ቦታዎች ይገኛሉ። በመቀጠልም ጉዟችንን ያደረግነው በዚያው አካባቢ ወደሚገኘው የተጣመመ ሆቴል ነው። ከዛ አካባቢ በጣም ብዙ አይርቅም። ወደ 8 ደቂቃ ያህል በእግራችሁ ከተጓዛችሁ በኋላ ይሄን በዓለም ድንቅ መዝገብ ላይ የተመዘገበውን ጠማማውን ሆቴል ታገኛላችሁ። ስቲልም ደግሞ እየሰራ ነው። በነገራችን ላይ ይህች ውብ ከተማ የታላቁ የሊቅ አልበርት አይንሽታይን የትውልድ ቦታም ናት። የኡልም ውበት በካሜራም ሆነ በአይን በቃላት ሊገለጽ አይችልም። እናም የዛሬ ቆይታዬ ይህንን ይመስላል። እናንተምስ የትኛውን ፓርት ወደዳችሁት? በኮሜንት አስገቡልኝ። አመሰግናለሁ። ሰላም ሁኑልኝ። ሰላማዊት ነኝ።